የሉላ ገዙና የዮናስ ከበደ ስንብት በመላው ኢትዮጵያን ዘንድ ተወዳጅ የሆኑት ሉላ ገዙና ዮናስ ከበደ የኢቢኤስ የቴሌቪዥን ጣቢያን ሊሰናበቱ እንደሚችሉ እየሰማን የምንገኘው። ኢቢኤስ አሁንም መታመሱን ቀጥሏል። ከዚህ ቀደም ተወዳጅና አንጋፋ የሆኑ ጋዜጠኞቹን የተቀማው ኢቢኤስ አሁን ላይ ደግሞ በኢቢኤስ ውስጥ አሉ የሚባሉ አይናቸው ተወዳጅ ናቸው የሚባሉ በህዝብ ዘንድም ከፍተኛ ተቀባይነትን ያላቸውን ጋዜጠኞቹን ሊያጣ እንደሚችል እየሰማን እንገኛለን። እነ መቅደስ ደበሳይን፣ ናፍቆት ትዕግስቱን፣ ናህና ዮሐንስን የቀማቸው የአባይ የቴሌቪዥን ጣቢያ አሁን ላይ ደግሞ እነ ሉላ ገዙ ላይና እነ ዮናስ ከበደ ላይ አይኑን ስለማጥላቱ እየተሰማን የሚገኘው። ከወደ ኢቢኤስ ቤት የሚሰማው ምንድነው? የምታደምጡት አለ። ቤተሰቦች ስለ ሉላ ገዙ የምንሰማው ምንድነው? ኢቢኤስ ደና ጋዜጠኛ በቤትህ አይቆይልህ የተባለ ይመስል ከዚህ ቀደም በኢቢኤስ የቴሌቪዥን ጣቢያ በኩል በህዝብ ከፍተኛ አድናቆትን ከፍተኛ ተወዳጅነትን ያገኙ ጋዜጠኞቹ የኢቢኤስ የቴሌቪዥን ጣቢያን በመተው ወደ አባይ የቴሌቪዥን ጣቢያና እንዲሁ ወደ ተለያዩ የግል የቴሌቪዥን ጣቢያዎች መኮብለላቸው የሚዘነጋ አይደለም። ታዲያ አሁን ላይም በኢቢኤስ ውስጥም ቁንጮ በህዝብ ዘንድም ከፍተኛ ተቀባይነትን ያላቸው ተወዳጅ ጋዜጠኞቹን ኢቢኤስ ሊያጣ ስለመሆኑ እየሰማን የምንገኘው። ኢቢኤስ በከፍተኛ ሁኔታ በታዋቂና በዝነኛ ጋዜጠኞቹና የፕሮግራም አዘጋጆቹ በኩል በሞት እየተፈተነ በሚገኝበት በዚህ ሰዓትም በከፍተኛ ሁኔታ ተወዳጅ የሆኑ ጋዜጠኞቹን ሊያጣ እንደሚችል እየሰማን እንገኛለን። እነ ሉላ ገዙ እንደዚሁ ደግሞ እነ ዮናስ ከበደን የመሳሰሉ ጋዜጠኞችን በተመለከተ እናስደምጣችሁ ሹክ ምንላችሁን መረጃ ይዘን መጥተናል። ከዚህ ቀደም በኢቢኤስ የቴሌቪዥን ጣቢያዎች ውስጥ ሲያገለግሉ የቆዩት በህዝብ ዘንድ በከፍተኛ ሁኔታ ተወዳጅ የሆኑት እነ ሃና ዮሐንስ ጎጅዬ፣ እነ መቅደስ ደበሳይ፣ እነ ራኬብ አለማየሁና እነ ናፍቆት ትዕግስቱ በምን ምክንያት የኢቢኤስ የቴሌቪዥን ጣቢያን ሊለቁ ቻሉ? እነዚህ ጋዜጠኞች አንጋፋ ተወዳጅ በህዝብ ዘንድ ደግሞ በከፍተኛ ሁኔታ ተቀባይነት ያላቸው ድንቅ የቴሌቪዥን የፕሮግራም አዘጋጅ ሆስቶች ናቸው። ታዲያ ኢቢኤስ እነዚህን የመሳሰሉ ድንቅ ጋዜጠኞቹን ድንቅ የፕሮግራም አዘጋጆቹን በከፍተኛ ሁኔታ ትርፋማ የሚሆንባቸውን እነዚህን ሆስቶች በምን ምክንያት ሊያጣ ቻለ? ኢቢኤስን እየለቀቁ የሚወጡ የቴሌቪዥን ጣቢያው ሆስቶችም በተደጋጋሚ ሲገልጹ የሚደመጡት በኢቢኤስ ውስጥ ክልከላዎች እንዳሉና እነዚህ ክልከላዎች ደግሞ በግል እምነታቸው ላይ በሃይማኖታቸው ላይም ከፍተኛ ተጽዕኖን እንደፈጠረባቸው ሲገልጹ ቆይተዋል። በተለይም ደግሞ እነ ሃና ዮሐንስ፣ እነ ናፍቆት፣ እነ መቅደስ ደበሳይ እንዲሁም ኢቢኤስ የቴሌቪዥን ጣቢያን የሚለቁ እነዚህ ድንቅና እንቁ የቴሌቪዥን የፕሮግራም አዘጋጆችም በኢቢኤስ ውስጥ ያለው ክልከላ ከሃይማኖት ጋር የተያያዘ እንደሆነና በኢቢኤስ የቴሌቪዥን ጣቢያ ውስጥ በአንገት ላይ ማህተብ ማሰር ክልክል መሆኑን ሲገልጹ ይደመጣሉ። ከዚህ ቀደም በተደጋጋሚ እነዚህ ጋዜጠኞች ኢቢኤስ ውስጥ ከገባም በኋላ ሃይማኖታችሁን ፍቱ፣ ማህተባችሁን ፍቱ፣ ማህተባችሁን በአንገታችሁ ላይ አስራችሁ ፕሮግራም ማዘጋጀት አትችሉም ተብለን ተከለከልን። ስለዚህ ኢቢኤስ የቴሌቪዥን ጣቢያን ብንወደውም ከሃይማኖታችን ከእምነታችን ስለማይበልጥብን ኢቢኤስን ለቀን ልንወጣ ተገደናል በማለት ለህዝቡ በይፋ መግለጻቸው የሚዘነጋ አይደለም። እነዚህ ተወዳጅና አንጋፋ የቴሌቪዥን ፕሮግራም አዘጋጆች ሆስቶችና ጋዜጠኞች በኢቢኤስ ውስጥ ያለውን ክልከላ በተደጋጋሚ በይፋ ለህዝብ ቢገልጹም በኢቢኤስ የቴሌቪዥን ጣቢያ በኩል ግን የሰጠው ምላሽ የለም። የኢቢኤስ የቴሌቪዥን ጣቢያ በተደጋጋሚ በጋዜጠኞቹ በኩል ከእምነት ጋር ከማህተብ ጋር በተያዘ ሲከሰስ ቢቆይም ማህተብን አልከለከልኩም፣ ማህተብ አትሰሩ ብዬም
አላልኩኝም የሚል ምላሽም ይሁን ማስተባበያ አልሰጠም። ያ ማለት የሚያመላክተው በኢቢኤስ የቴሌቪዥን ጣቢያ ውስጥ የሚገኙ ጋዜጠኞች እውነትም ማህተባቸውን እንዳያስሩ ይከለከላሉ ማለት ነው ወደሚል መደምደሚያ የሚወስድ ነው። ታዲያ አሁን ደግሞ ከሰሞኑ እነ አስፋው መሸሻን እነ ነጻነትን እንዲሁ ደግሞ ከሳምንት በፊትም የኢቢኤስ ባለቤት የሆኑትን አማን ፍስሐ ጽዮንን በሞት የተቀማው የኢቢኤስ የቴሌቪዥን ጣቢያ እነ ሉላ ገዙን እነ ዮናስ ከበደን የመሳሰሉ በህዝብ ዘንድ ከፍተኛ ተቀባይነት ያላቸውን ጋዜጠኞቹን ሆስቶቹን ሊያጣ እንደሚችል እየተሰማ ነው የሚገኘው። ኢቢኤስ አሁንም ቢሆን በጋዜጠኞቹ በኩል በከፍተኛ ሁኔታ ትችቶች እንደሚሰነዘሩበትም እየተገለጸ ሲሆን ሁላችሁም እንደምታስታውሱትም በፋና ላምሮት ላይ ታዘጋጅ የነበረች አንዲት ጋዜጠኛ ወደ ኢቢኤስ ከሄደች በኋላ በ30 ቀን ውስጥ ዳግም የኢቢኤስ የቴሌቪዥን ጣቢያን መልቀቋ የሚዘነጋ አይደለም። እቺ ድንቅና ተወዳጅ ጋዜጠኛ የኢቢኤስ የቴሌቪዥን ጣቢያን ከለቀቀች በኋላ ምክንያቷን ስትጠየቅም በኢቢኤስ ውስጥ ለመቀጠል መሞዳሞድ ያስፈልጋል፣ ከአለቃ ጋርና ከኃላፊ ጋር የማይሞዳሞዱ ከሆነ ኢቢኤስ ውስጥ መቀጠል ከባድ ነው። እኔ ደግሞ ከዚህ ቀደም ባሳለፍኩት የቴሌቪዥን ጣቢያ ውስጥም ቢሆን እንደነዚህ አይነት ችግሮች ገጥመውኝ አያውቁም። መሞዳሞድም ደግሞ የምችልበት አይደለም። በዚህ ምክንያትም እቆያለሁ፣ ብዙ ጊዜ እሰነብታለሁ ብዬ ከገባሁበት የኢቢኤስ የቴሌቪዥን ጣቢያ በ30 ቀን ውስጥ በፈቃዴ ለመልቀቅ ተገድጃለሁ በማለት መጻፏ የሚዘነጋ አይደለም። በኢቢኤስ ውስጥ ያለው ጫና፣ በኢቢኤስ ውስጥ በጋዜጠኞች ላይ የሚፈጠረው ተጽዕኖ ቀላል እንዳልሆነ ሁላችንም እየሰማን እንገኛለን። በተለይም ደግሞ በኢቢኤስ ኤዲቶሪያል ውስጥ የሚገኙ ኃላፊዎች እንዲሁ ደግሞ ከፍተኛ የቴሌቪዥኑ የፕሮግራም አዘጋጆችም ከሴት ጋዜጠኞች ጋር ከሴት ሆስቶች ጋር መሞዳሞድ እንደሚፈልጉና ሴቶቹ ደግሞ ከነዚህ ከኃላፊዎች ጋር መሞዳሞድ የማይችሉ ከሆነ እዛ ቦታ ላይ መቀጠል እንደማይችሉም የሚያመላክቱ መረጃዎች ናቸው በስፋት እየወጡ የሚገኙት። የኢቢኤስ ጉድ የሚያልቅ አይደለም። ታዲያ አሁንም ቢሆን በኢቢኤስ ተወዳጅ የሆነችውን ሉላ ገዙን ኢቢኤስ ሊያጣ እንደሚችል የሚያመላክቱ መረጃዎች ናቸው እየወጡ የሚገኙት። ሉላ ገዙ ከኢቢኤስ የቴሌቪዥን ጣቢያ በምን ምክንያት ልትለቅ ትችላለች የሚለውን በግልጽ ባናቅም ሉላ ገዙ ግን የኢቢኤስ የቴሌቪዥን ጣቢያን ልትለቅ እንደምትችል የሚያመላክቱ መረጃዎች ናቸው በስፋት እየወጡ የሚገኙት። ምናልባትም ሉላ ገዙም በትሆን ከነዚህ እንሞዳሞድ ከሚሉ ኃላፊዎች ጋር መሞዳሞድ ተስኗት ሊሆን ይችላል እየተባለም ነው የሚገኘው። ታዲያ ሉላ ገዙ በህዝብ ዘንድ ተወዳጅ ነች፣ ከፍተኛ አድናቂዎች አሏት። የኢቢኤስ የቴሌቪዥን ጣቢያን የምትለቅ ከሆነ ኢቢኤስ በህዝቡ ዘንድ ከፍተኛ ትችትን ሊያስተናግድ ይችላል ተብሎም ይጠበቃል። እነ ሀና ዮሐንስ፣ መቅደስ ደበሳይ፣ ራኬብ አለማየሁ፣ ናፍቆት ትዕግስቱን ያጣው ኢቢኤስ አሁን ላይ ደግሞ እነ ሉላ ገዙንና እነ ዮናስ ከበደን ሊያጣ እንደሚችል እየተሰማ ይገኛል። ስለምትከታተሉን ስለምታደምጡን ከልብ አመሰገንን። በቀጣይ እስከምንገናኝ ሰላም ሁኑልን።